2016 አሁን ይፋ አድርገዋል ይላል። አሁን አዲስ የአማራ ህዝባዊ ሰራዊት የመሰረተው ነው። አሁን ይህንን የመሰረተበት ምክንያት ምን እያለው መሰለ? ወደ አንድ እዝ ስንመጣ ለእኔ መሪ ላልሆን እችላለሁ ብሎ ስለሰጋ ነው ድርጅት የመሰረተው እያለ ነው። እዙ በእነሱ ስር ሆኖ ማለት ነው። ይሄ እነዚህ ዋና ዋና እዝ ናቸው። የእነሱ ማናቅ ይመስላችኋል? ኮሿሿ 7 ሰው ይዘው እዝ እንደሚሉ እኛ አናቅም። በእነሱ ቤት ኦኬ፣ እንቀጥላለን። በመሆኑም ያደረጃጀት ሊፈጥረው የሚችለውን የአንድነት ኦኬ ገንዘበል ስለዚህ ፈጥሯል ይላል። ይህ የማይሳካ አጉል ምኞት የሆነ የአማራ ህዝባዊ ሰራዊት የሚባል ይኸውልህ ድርጅቱን ለመምታት መጡ። ደግሞ ይሄኛውን ከስለ ግንባሩ ጨርሰዋል፣ አክስመው መጡ። ይህ የአማራ ህዝባዊ ሰራዊት የሚባል ፕሮጀክት ከባልደራስ እና ከግንባሩ የተለየ ስራ መስራት እንደማይችል ሁሉ የአማራ ፋኖ ታጋይ ይገነዘባል። አረ ውርደት ነው ጎበዝ፣ እንደው በዚህ ልክ ዝቅጠት። ህዝባዊ ሰራዊት የሚባል አየር ላይ ያለው ቡድን መፍጠር ግንባሩን በመሰረተ ጊዜ እንዳደረገው ህዝባችንና በውጭ የሚኖረውን የአማራ ዲያስፖራ ለማወናበድ እንዲሁም ትግላችንን ለመበተን ነው፣ ለመጎተት ለመጥለፍ ካልሆነ ለመክፈል ያደረገው ሙከራ ለመድገም አስቦ መሆኑ ግልጽ ነው። ምንድን ነው አሁን የአማርኛ ነው? በቀኛ የፈጠረው አለ። ኦልሬዲ እኮ እነሱ ብቸኛ አድርገውታል። ወታደር አልባ አድርገውታል። እነሱ ባለ ወታደሮች ናቸው። በመሆኑ አሁን ባለንበት የትግል ምዕራፍ የአማራ ህዝብ ትግል ለመጥለፍም ሆነ ለመከፋፈል የሚደረግ ሙከራ በአማራ ጠልነት ካበደው እና ከፋሽስቱ የብልጽግና መንግስት እኩል የምንታገለው ሀሳብና አሰራር ሙሉ እናሳውቃለን ይላል። ፈሳም በሰባት ፋኖ አንተ ምን አባ ነው የምትታገለው? የውሻ ልጅ የደም ነጋዴ ከህዝባችን ህልውና በላይ ግለሰባዊ ህልውና የሚገዝፍበት ከህዝባችን ክብር በላይ ግለሰባዊ ክብሩ የበለጠበት የህዝብን ትግል ለግልን ለቡድን ጥቅም የሚያውል የሰማዕትነት የከበረ የአማራ ህዝብ የተከፈለ መስዋዕትነትን ለግለሰባዊ ክብሩ መወደስ ማቅረቢያ መስዋዕትነት አድርጎ የሚመለከትን ማንኛውንም ብአዴናዊ ኃይል ደግሞ ብአዴን አሉት እዚህ ላየው ግለሰብ ወይም ድርጅት በአማራ መሬት ላይ ብሎም በኢትዮጵያ ሰማይ ስር እያየን የምንታገስበት ጊዜ አልፏል። ሰማይ ስር ምትለው አይደለም፣ በአማራ በመላ ኢትዮጵያ እኮ እናጠፋቸዋለን ነው ጦርነቱ አዋጅ እኮ ነኝ እና ደግሞ ብአዴን አሉት እንጂ እዚህ ላይ ከዛ ደግሞ ሰማይ ስር የምትለውን ቃል ማን እንደሚጠቀም ልታስታውስ ብዬ ነው። ስም አልጠራም። በኢትዮጵያ ሰማይ ስር ኧረ ዛሬ ጎበስ፣ ይህ በጣም የሚያሳፍረው የደም ነጋዴዎቹ ደብዳቤ። ለቀጥለው 2 ገጽ እኮ ይቀራል። ሰማይ ስር እያየ ኦኬ። አቶ እስክንድር እንደ አንዱ ብአዴን ይበሉት ሌላው ይቀር። እንደገና ደግሞ የማይታመን የግለሰብ ክብሩን የሚወድ ነው። አሁን እስክንድር እንደው ሰው እንኳን ይሰማናል፣ ሊያነበው ይችላል። ይህ ነገር አማርኛ ነው። ብንታወቅ ሰው እንዴት አልተጠነቀቁም? አቶ እስክንድር የህዝባችን የህልውና ትግል ከተቻለ በመጥለፍ ካልሆነ በመክፈል እስካሁኑ ሰዓት ድረስ በመንቀሳቀስ ላይ ነው ይላል። የህልውና ትግላቸውን እየከፈለ የብአዴን የብዙሀንን ጀግንነት ታሪክ በመጥለቅ ጀግናው በመጠቅለል ጀግናው ቆራጡ በመባል እግዚአብሔር እስካሁኑ ሰዓት ድረስ ቀጥሏል። የብዙሀኑን የጀግንነት ታሪክ በመጠቅለል በነገራችን ላይ ይችን ዘመድኩን በቀለ ራሱ እኔስ ህዝቡኝ ስንት እየታገልኩ እንዴት እሱ ጀግና ወጥላላችሁ ሲል ነበር። ብዙ ሰው ምን ጠቅሰዋለ ሄደበት የብዙሀኑን የጀግንነት ታሪክ በመጠቅለል ቆይ ጀግናው ነጠላ ስርህ ቆራጡ
በመባል የሰከረው ግለሰቡ የህዝባችንን ትግል መጥለፍ ወይም መከፋፈል የአማራ ህዝብ ውርድና ቁመናው ሊመጥን ከማይችልበት የትግል ሜዳችን ራሱ ማግለል ይኖርበታል። ጀግናው ነው ቆራጡ። ያ ጨራሽ አሁን ከትግሉ የአማራ ህዝብ ትግል አማራ ሆኖ አማራዊ ስነ ልቦና ሆኖ ለማጥቂያ የሚጠቀሙት ተመልከት። ይሄ የአማራ ብሔርተኝነት እግዚአብሔር ያሳየ። አማራ ሆኖ አማራዊ ስነ ልቦና የሌለው ታጋይም ሆነ ድርጅት መሸከም አይችልም ይላል የአማራ ህዝብ ትግል። እሺ እነሱ የአማራ ስነ ልቦና አላቸው የለውም። የአማራ ህዝብ ትግል የግለሰብ ፖለቲካ ህልውና ማስቀጠያ የአማራጭ ትግል ሳይሆን የህዝባችን የህልውና ጥያቄ መመለሻ አማራጭ አልባ ትግል። አማራ ክልል ሽግግር እያለ ስለ ህልውና መልሶ ሊያወራ ይዳክራል። የባደም ጠጭ። ስለሆነም ህዝባዊ ግንባር የሚባለው ህልውና የሌለው ፕሮጀክት የህዝባችን የህልውና ትግል አላማ ያልሆነ ከባልደራስ ወይም ከግንባሩ የተለየ ስራ መስራት የማይችል ፕሮጀክት መሆኑን ሁሉም ትግሉ ይመለከተኛል የሚል አካል ሁሉ እንዲረዳው እናሳስባለን። ደግሞ እዚህ ላይ ተሳስቷል። ህዝባዊ ግንባር ብሎ ነው የጠቀሰው። ከግንባሩና ከስሟን ያሉትን ደግሞ እንደገና መጡታ ህዝባዊ ሰራዊት ማለት ፈልጎ ነው። ጭንቅላት ይጠይቃል እኮ ለማስታወስ። ይህ ውሻ ልጅ የደም ነጋዴዎች አቶ እስክንድር ነጋ የአማራን ህዝብ ታጋዮች የደም ነጋዴዎች ሲል ከመንግስት ጎን እኩል የምንጠቀስ ጠላት መሆናችን ገልጿል። እንዲሁ እዚህ ላይ አንዴ ታሰማልኝ አሰማዋለሁ። የአማራን ታጋዮች የደም ነጋዴ ብሏል። ፋኖዎችን ያሉት ቅድም አሁንም ደገሙት። በግንባሩ ምስረታ የገንዘብ ምንጫቸው አደጋ ላይ የወደቀ የመሰላቸው የደም ነጋዴዎች ነበሩ። እነዚህ ሁለት ኃይሎች ተቀናጅተውም ሆነ ተናበው ካለፉት ወራት ባካሄዱት ርብርቦች ግንባሩን የፖለቲካ ተቀባይነት ለማሳጣትና የገንዘብ አቅሙን ለመናድ አብዝተው የባዘኑ ቢሆንም ግንባሩ በአራቱም የአማራ ጠቅላይ ግዛቶች በወሎ፣ በጎጃም፣ በሸዋ፣ በጎንደር አሻራውን በተግባር ለማሳረፍ የቻለ አማራዊ ቁመና ያለው የፋኖ አደረጃጀት ለመሆን በቅቷል። እንግዲህ እዚህ ላይ ስም አልጠቀሰም። የአማራ ታጋዮችን ነው የአማራ ፋኖችን ነው ብለው እነሱ በተደጋጋሚ አሁን ሁለተኛቸው ነው። ሶስተኛው ገጽ ላይ የመጀመሪያው ገጽ ጠቀሱት መልሰው አምጥተውታል። በእርግጥም ሙገሳና ከንቱ ውዳሴ ሲበዛ ሲበዛ እንግዲህ ቅድም ጀግናው ቆራጡ አንበሳው የሚለው አናዷቸው የለም። በእርግጥም ሙገሳና ከንቱ ውዳሴ ሲበዛ የምትናገረው ያሳጣሃል ይባላል። ቅናት ኦኬ። ባልነበረበትና በማያምንበት የአማራ ህዝብ ትግል ተመልከት። ድንገት ተገኝቶ በድንገት እሺ የትግሉ ባለቤት አንተ ነህ ሲባል ባደራጀው የፋኖ መዋቅር ኃይል ተገኝቶ ፎቶ ሲነሳ የፋኖ አደረጃጀትና አዋጊ ካንተ ወዲያ ለአሳሪ የሚል ውዳሴና ዜማ ሲቀርብለት ከሙገሳ ዝናብና ውሽንፍር የተነሳ ማየት የተሳነው አይኑ በትግል ሜዳ ውድ የህይወት ዋጋ እየከፈሉና ሲከፍሉ የሚውሉ ጀግኖችን የደም ነጋዴዎች ብሎ ሲሳደብ የሚገርም አይደለም። ቢሳደብ ቆይ ወታደር አመጡለት እዚህ ጋር ጋይስ ያ መልሰው ይኸውልህ ምን ይላል መሰለህ። በእርግጥ ሙገሳና ከንቱ ውዳሴ ሲበዛ የምትናገረውን ያሳጣሃል ይባላል ብሎ 4 ነጥብ ደመደመ። ባልነበረበትና በማያምንበት የአማራ ህዝብ ትግል አለ ድንገት ተገኝቶ የትግሉ ባለቤት አንተ ነህ ሲባል ነጠላ ሰረዝ ባላደራጀው የፋኖ መዋቅር መሀል ተገኝቶ ፎቶ ሲነሳ ማንም ያደራጀው አሁን ፋኖ አለው። ፎቶ ተነስተዋል። እነሱ ያደራጁት እንጂ ከእስክንድር ጋር የሆኑ ፋኖዎች ማለት ነው አሉ። አሁን ፋኖ አግኝቷል። ተመስገን። ለዚህ ነው ይሄ ሁላ በተወካይ ምናምን ድርድር መፍረክረክ
ኦኬ እንለፈው። ለማንኛውም አሁን ፋኖ ሰጠውታል እና የደም ነጋዴዎች ብሎናል የሚለው በእርግጥ የደም ነጋዴው ማነው ይላል የጥያቄ ምልክት። በማያምንበት የአማራ ትግል የሚለው እንግዲህ ብሔርተኛ አይደለህም ነው። በማያምንበት የአማራ ብሔርተኝነት ራሱን አመጣው። አሁን ይኸውልህ ራሱን አመጣው። በማያምንበት የአማራ ብሔርተኝነት እና የአማራ ህዝብ የህልውና ትግል መሀል ቆይ ግን ሁለት ነው እንዴት ትግሉ? ብሔርተኝነትም የህልውና ትግል ዋቃ ቁርጣቻ ጋንጃ በድዋቻ ስላለ ሁለት ነው። ኧረ ሁለት ነው። ኧረ የደም ነጋዴዎች የምር ሰክረዋል። ምንድን ነው የሚለው? በማያምንበት የአማራ ብሔርተኝነት እና የአማራ ህዝብ የህልውና ትግል መሀል ተቀምጦ ሁለት ናቸው። አየህ ሁለት ጉልቻ ናቸው እዛና በዚህ የቀደመ ዝናውን በመጠቀም ትግልን የሚከፋፍል አይደለምን? የደም ነጋዴ ማለት ይሄ ነው እያለ ነው። አንድ ወታደር ሳይኖረው እንደገና ቀሙት። እንደገና አንድ ወታደር ሳይኖረው በጊዜው በአማራ ስም አዳዲስ ድርጅቶችን በመመስረት ዶላር የሚሰበስብ አይደለምን? የደም ነጋዴ እያለው ነው። በነጻነቱ የፈነነው ወታደር በገንዘብ ለመገዛት የሚሰራ አይደለምን? የህዝብ ትግል ከፋፈልና ሊጎተት አሻግሮ እንደሚያመለክተው ሆኖ የሚመለከተው ታጋይ ነኝ በእሱ ወዲያ ማን አለ? የደም ነጋዴ ይላል። ኦኬ በአማራ ህዝብ ትግል ውስጥ እንግዲህ ተመልከት፣ ብሔርተኝነት ተረሳ እንደገና። አያያያይ በኋላ ኪሱ አስቀምጦታል። በአማራ ህዝብ ትግል ውስጥ የደም ነጋዴዎች አሉ ከተባለ በእርግጥም ያሉት አቶ እስክንድርና ግብረ አበሮቹ ናቸው። ይታበ አቅምሰው አልባሚ የታባትንስ መልሰው ምን በአማራ ህዝብ ትግል ውስጥ የደም ነጋዴዎች አሉ ከተባለ በእርግጥም ያሉት አቶ እስክንድር ነጋና ግብረ አበሮቹ ናቸው። አረ የደም ነጋዴዎች ተሳዳቢዎች ናቸው በጣም ሲበዛ ፕሮፌሽናል። ኦኬ በተጠጉበት ትግል ተቀጽላ ሆነው መውጣትና መውረስ ያማራቸው በገዳማት መነኮሳት መጨፍጨፍ ምክንያት የሆኑ ተመልከት። ቆይ በነገራችን ላይ እዚህ ላይ ሸዋም እስክንድር ባይመጣ ኑሮ መንግስት ጋር አልተጣላንም ነበር ብለዋል። እኒህም ደግሞ መነኮሳቶቹ የተጨፈጨፉት እስክንድር ስለሄደ ነው እንጂ እነሱ ባህሪን ስለሆኑ አይመጣንም ነበር እያሉ ነው። እና ከተባለው በእርግጥም በገዳማት ለመነኮሳት መጨፍጨፍ ምክንያት የሆኑ ምንም እንኳ በንጹሐን መጨፍጨፍ ተጠያቂው ጨፍጫፊው ስርዓት ቢሆንም በአራቱም የአማራ ግዛቶች ለነበረውና ለተፈጠረው የፋኖች መከፋፈል የመጀመሪያ ተጠቃሽና የአማራ ህዝብ በነጻነት ታጋዮች ደም የሚነግዱ ከእርሱና ከግብረ አበሮቹ በላይ ማንም ሊጠቀስ አይችልም ይላል። ፋኖን የከፋፈለው እንግዲህ እስክንድር ነጋ ነው የተባለ ነው። አቤት እስክንድር ከመሄዱ በፊት እኮ አንድ ነበር እያሉ ነው። አንድነት ምክር ቤት የአማራ ፋኖ አንድነት ምክር ቤት በጎንደር ነው ቦታ አለው። በጎንደር ነው የሚባለው ስሙ። ኦኬ ለህዝባችን ካለን ክብር የተነሳ ጉዳዩን በውይይት ለመፍታት ትግሉን ለማስፈንጠር ብንሞክርም ግለሰቡን በያዝነው የፖለቲካ መስመር ልዩነት የተነሳ ትግላችን ለመጥለፍ ወይም በመክፈል ካልሆነ በስተቀር ሌላ የአንድነት ፍላጎት እንደሌለው በተደጋጋሚ በስራው አረጋግጠናል። ቆይን የምለው ብቻውን ወታደር የለውም ካልክ በኋላ እነዚህ ሁሉ አረፍተ ነገሮች ትንሽ አይሰቀጥጥም? የደም ነጋዴ አይጋጭም? አይጋጭም? ከአቅም በላይ አይሆንም? ግሩም እኮ ነው። ለዚህም በተጠጋበት ትግል አካል ሆኖ መስራት ካልቻለ ትግላችንን መጥለፍም ሆነ መክፈል የማንታገሰው ቀይ መስመር መሆኑን እንዲገነዘብ እንወዳለን። እሺ እንዴት ነው አንድ ሰው የዚህን ሁሉ ፋኖ ነን የሚለውን ትግል የሚጠልፉ? ምንም የሌለው ሰው የጨነቀለት
የማነስ የአንድነት ምክር ቤት በለው ከየት አማራ ተኩስ ትሪፕል የበለው ደግሞ ሲተኩስ የታቸው አንድ አማራ ፋኖ ወደ አማራ ፋኖ ምጽአት አማራ ፋኖ አማራ የፋኖ የነሞጣ የህዋደረጃጀት በሉ አይባዴ አግኝቶሻል። የአማራ ልጅ አይለቅሽ ሁለት ጋጋጭ ሄደበት። ኦኬ ስለዚህ በተጠጋበት ይላል። ኦኬ ልቀጥል። ይህ በእንዲህ እንዳለ የሚከተሉትን መልእክቶች ስድቦች በልባክ ይህን ያስተሳደብ ቆይተ መቼም መልእክት አታስቀምጥም። የሚከተሉትን ስድቦች ብያላንበው ፍቀዱልኝ። የሚከተሉትን ስድቦች ለተከበረው ህዝባችን አይሄድም ለአማራ ዲያስፖራ እና ለሚዲያ አካላት ማስተላለፍ እንወዳለን። አንደኛ ይሄ ነው ለሁላችሁ ማስጠንቀቂያ ነው። ይሄ አዋጁ ቀጥል። የተከበረው የአማራ ህዝብና በአማራ ጠል ኃይሎች ቅንጅት ሲፈጸምበት የኖረው በደል ለመመከት ተደጋጋሚ ትግል ሲደረግ ኖረዋል። ከዚያስ በመሆኑም በጊዜው በትግሉ መሀል ወይም በጎን የሚፈጠሩ አፈንጋጭ ከሃዲ ኃይሎች የሚዳን ያለ ቆይ ላስምርበት። ይህን መደግም ያልደግምም ስመጣ መሻገሬ ነው ማየት የምፈልገው። ከሃዲ ኃይሎች ትግሉ ሲጠለፍ ወይም ሲከፋፈል በመኖሩ ህዝባችን ብዙ የመከራ ዓመታትን አሳልፏል። በመሆኑ እነዚህ የመከራ ዓመታት ለመቋጨት በአራቱም ግዛቶች ያሉ ፋኖች እዞች ወደ አንድ ወጥ ድርጅት ለመምጣት እየሰሩ መሆኑን እያበሰርን በጎን በሚፈጠረው እንደ ህዝባዊ ግንባር እና ህዝባዊ ሰራዊት አይነት አሳሳች አደረጃጀቶችን በመታገል ከይቅርታ ጋር ህዝባዊ ግንባር ከላይ ከሱማል ብለው ነበር። ሁለተኛ ደግሞ አሁን እነዚህን በመታገል አሉ። አንድ ሰው ነው ወታደር የለውም ብለው ነበር። አሁን ደግሞ እንደገና ቅድም ላይ ብዙ ስህተቶች ተናግረዋል። አሁን ደግሞ በመታገል እነዚህን በመታገል የተጋረጠበትን የህልውና ጦርነት በአካባቢው ካሉ የአማራ ፋኖ እዞች ጋር በመሆን ፋሽስቱን የገዳዩ መንግስት እንዲዋጋና ትግሉን እንዲደግፍ ጥሪያችንን እናስተላልፋለን። በነገራችን ላይ እነዚህ የደም ነጋዴዎች ወታደር የለውም እዝ የለውም ብለዋል። ለምሳሌ እዝ አይባልም ብለው በጎጃም በጎንደር የሚል የመሰረቱት ለዚያ ነው አይደል? ታስታውሳለህ? እዝ የሚለው ብለው አሁን ደግሞ እዝ የት እየመሰረትን ነው ይላሉ ደግሞ እነሱ። ለምሳሌ የጎጃሙን ምን ብለው ነበር? የጎጃም ፋኖ እዝ ነበር፣ እዝ አይባልም ብለው የአማራ ፋኖ በጎጃም ብለውታል። የጎንደርም እዚህ ርዕሱ ላይ እንደተነሳው የአማራ ፋኖ በጎንደር የሸዋም እንደዚያው ምስራቅ አማራ ፋኖ ብቻ ነው እንደ እዝ የሚል ነገር የጨመሩበት። የአማራ ፋኖ በምስራቅ ነበር መሆን የለበትም። ምስራቅ አማራ ፋኖ ከቤለው እንዲመሳሰል ከእነሱ ጋር ወሎን መጥቀስ አይፈልግም። ገብተሃል? የምስራቅ አማራ ፋኖ የወለበት ቦታ ጠራና የጎንደር የጎጃም የሸዋን ጠራና የወሎንም ሊጠራ የወሎ እዝ ሊል በወሎ ሊል ሲል እንደገና የለም እንደዛ የሚባል ነገር እንደገና በምናምን ተመልሶ ነው። እነዚህ የምስራቅ አማራ የሚባሉት በማንነታቸው ያፍራሉ። ወሎ የነታቸው ለሌላ አካባቢ ገብረዋል። ባይዘው አልተናገሩም እንጂ ወደ ሌላ ለመሄድ ነው። በኋላ ይፈራረጉታል። ግርግሩን እያልኩ ነው መመልሰው ይቀልዳል እንዴ? ኦኬ ከዛ እንዲህ አይነት ጥያቄዎችን እናስተላልፋለን ነው የሚለው። ፋሽስቱ ጋር እንዲዋጋ ይህን እንደዚህ አይነት እንደ ግንባሩ እንደ ህዝባዊ ሰራዊት ያለው ከላይ ከስሞ ነበር ግንባሩ። እንደገና እዚህ ጋር በሆነ አጋጣሚ ከሆነ ዝናብ ምናምን መጥቶት በቅሏል መጥቷል። ኦኬ እሺ። ሁለተኛ ጋይስ ለማንኛውም ቆይ ዘግይታችሁ ለመጣችሁ ይሄ መግለጫ ነው። እዚህ ጋር ፊት ለፊት የምታነቧቸው ያወጡት መግለጫ ነው። የመግለጫውን እውቅና ደግሞ የሰጡት እስካሁን አንደኛው ብቻ ነው። የአማራ ፋኖ በሸዋ እዝ በአሰግድ የሚመራው የአማራ ፋኖ በሸዋ እዝ ቃል አቀባዩ ዶክተር አብደላ እድሪስ የሚባል
ሰው መጥቶ እውቅና ሰጥቷል። እስካሁን የአማራ ፋኖ በጎጃም እና የአማራ ፋኖ በጎንደር አልፎም የምስራቅ አማራ ፋኖ አመራሮች መሆኑ ቃል አቀባዮች እውቅና አልሰጡም። እስካሁን 4 የተጠቀሱት ግን ወጥቶ የመግለጫው ባለቤት ነኝ ያለው ኦንሊ በአሰግድ የሚመራው የአማራ ፋኖ በሸዋ እዝ ነው። ቃል አቀባዩ ቅድም እንደነገረው ዶክተር አብደላ እድሪስ እሱ ብቻ ነው እውቅና የሰጠው። ሌሎች ደግሞ ወይ ሊያስተባብሉ ይችላሉ ወይም ደግሞ እንደ አማራ ፋኖ በሸዋ እዝ በአሰግድ እንደሚመራው እውቅና ሊሰጡ ይችላሉ እና ያ እስካሁን እውቅና ስላልሰጡ በጥያቄ ምልክት ውስጥ ነው ያስገባናቸው። ይህ እንድታውቁ ነው። ቀጥሉ። እና ከሚዲያዎችም ህብር ሬዲዮ እና ንስር ሚዲያ ነበሩ ያቀረቡት። ንስር አንስቷል። ህብር ሬዲዮ ግን እንዲያውም ለምን ወቀሳችሁኝ ብሎ የሸዋውን አምጥቶ አስመስክሮ እስኪ እንግዳ ወንድ ከሆኑ እነዚህ በጎጃም በምናምን ያሉት አይደለንም ይበሉ እስኪ እንግዳ ብሏል፣ ፎክሯል። እንተያያለን ብሏል። እነሱም ጭጭ ብለዋል። ሄድበት ዘመቻ ባንተ ላይ ናቸው ሁሎችም። ቀጥል። ዝም በል እባክህ፣ አይዘምትም የደም ነጋዴ። የአማራ ዲያስፖራ በሀገራችን አንደኛው ነጥብ አንብቤ ያለው ከላይ የአማራ ዲያስፖራ በሀገራችን ሰብአዊ መብት እንዲከበር ህዝባዊ ዲሞክራሲያዊ መንግስት እንዲመሰረት። እስኪ ይሄ ነገር ህዝባዊ ዲሞክራሲያዊ መንግስት ህዲየመ ማለቱ ነው። ህዝባዊ ዲሞክራሲያዊ መንግስት ሂዲየመ ግንባር እንዲመሰረት በፖለቲካ ትግል በግንባር ቀደምትነት የተሰለፈ ኃይል መሆኑን እንገነዘባለን። የአማራ ዲያስፖራ በተለይ የአማራ ፋኖ የሚያደርገውን ትግል በሀሳብ በፋይናንስና በዲፕሎማሲው ዘርፍ በመደገፍ መምራት ከፍተኛ ድርሻ ይወስዳል። ነገር ግን ይህን የዲያስፖራውን ጉጉት የተገነዘበው እንደ ግንቦት 7 ግንቦት የሚሉት እንግዲህ እና እኪላ እነ ዩሪ ከዚህ ነው። ባልደራስ አይውርደት እናንተይ ህዝባዊ ግንባር አይነት ድርጅቶች መሬት ላይ በሌለ ባልተጨበጠ መድረክ ስብከት በማማለል የሚፈጸሙትን ማተላል በቅጡ መረዳት ያስፈልጋል ይላል። ዲያስፖራዎቹ መልእክት እየላከ ነው። አሁንም ቢሆን ፋኖነትንና የሚፈጽሙትን ህዝባችንን በናቀ ህዝባዊ መሰረት ህዝባዊ ሰራዊት በሚል በመጣው ፕሮጀክት ዲያስፖራው እንዳይወናበድ መልእክታችን እናስተላልፋለን። በግለሰቡ በአዲስ መልክ የተወከሉ ዓለም አቀፍ አስተባባሪዎችን ከግንባሩ ቀድሞ አስተባባሪዎች በመማር ከትግላችን ላይ እጃቸውን እንድታነሱ እናሳስባለን። ከሻለቃ ዳዊት በመማር ማለት ነው። እንዳንገባላችሁ ነው። እነ ዶክተር አምሳል እና ልዑል ምናምን አፈንግጦ ነው። ውጡ፣ ልቀቁና ውጡ። እሺ፣ ወታደር የሌለው አንድ ግለሰብ ይህን ያህል በልመና ወታደር የለም ካሉ ለምን ወኪሎችን ውጡ የሚሏቸው? ለምን ነው ድርጅቱን ስንታገሉ ከላይ እኮ እንታገላለን። ሁለተኛ ማይክ አለ መሰል ማሚ፣ ሁለተኛ ማይክ አለ መሰል ማሚ ነው ማይክ አለ እንትን ጋይስ ታብ አድርጉ። ጋይስ ታብ ኔትወርክ ውስጥ ያደረገ ነው። ታብ አድርጉ። ቀጥላል። እሺ ኦኬ፣ አስተላልፈዋል መልእክት የዓለም አቀፍ አስተባባሪዎችን ገለል እንዲሉ። ሶስተኛ የመጨረሻ ነው አይ ቲንክ አለ። ኦኬ፣ ሶስተኛ ትግላችሁ አድርጋችሁ የሚዲያ ተቋማት ትግላችሁ ያደረጋችሁ የሚዲያ ተቋማት አሰራርና መርህ አክብራችሁ የምትሰሩ ሀቀኛ የሚዲያ አካላት የአማራ ሕዝብን ያለውና ትግል በጊዜ እንዳይቋጭ ከተሳካላቸው ትግሉን ለመጥለፍና የስልጣን መቆናጠጫ ለማድረግ ካልተሳካላቸው ተቆርቋሪና ታጋይ በመምሰል ትግሉን ለመክፈል
በፋኖ ስም በገንዘብ መሰብሰብ የሚሞክሩ አስመሳይ የህዝባችን ጠላቶች በሙያችሁ በመመርመር ለህዝባችን እንድታሳውቁ እንጠይቃለን። እነ እስክንድር ነው እኮ ሚዲያዎችን አጋልጦልን ነው። ኦኬ በገሃድ ከታወቁት ፋሽስት ስርዓት በማይተናነስ ደረጃ ትግላችን ለንግድ ያቀረቡ ወይንም ወንድም መሳይ ጠላቶችን ለህዝብ ካላጋለጣችሁ እናንተም ከጠላት ድርጎ የምትሰፈርላችሁ የጠላት ተባባሪ ጠላት መሆናችሁን በገዛ ግብራችሁ ስለምትገልጹ ህዝባችሁን ራሱ ከእናንተ እንዲጠብቅ በምናገኘው አጋጣሚ ሁሉ በማስተማርና በመንቃት ከጠላት እኩል ኢላማ እንደምትደረጉ ለመግለጽ እንወዳለን። ተመልከት፣ ሚዲያዎች ለራሱ ለእነሱ ካልሰሩ እያስፈራሩ ነው። አራተኛ በማወቅም ሆነ ባለማወቅ ለጠላት አሰራር ማስፈጸሚያ በመሆን ለትግላችን መሰናክል እየሆናችሁ ያላችሁ ከዚህ በፊት ለህዝባችን ትግል ባደረጋችሁት አስተዋጽኦ የምናከብራችሁ ግለሰቦችና አደረጃጀቶች በተለይ ይላል ኢትዮ 360 ሚዲያ ለህዝባችን የህልውና ትግል የከፈላችሁትን ካላችሁት መስዋዕትነት ዋጋ ጋር ፈጽሞ ተቃራኒ ወይም የሚቃረን በወገንተኝነትና በሚዛናዊነት ተግባር እያስቀመጣችሁ ያላችሁትን ጥቁር ጠባሳ በታሪክ መዝገብ ላይ የሚሰፍር በመሆኑ እስከዛሬ ለህዝባችን የከፈላችሁት በምንም የማይተመን አኩሪ አስተዋጽኦአችሁ አሁንም ያደረጋችሁት ባለው ተግባር ተገልብጦ የምትሸማቀቁበት ስለሚሆን ቆም ብላችሁ በማሰብ ሀቁን እንድትመረምሩት እንመክራለን። የተወሰኑ ምርታን እያስፈራሩ ነው። እንግዲህ እስከደረን ቦታ ትሰጣላችሁ እና ከፋፋይ ናችሁ፣ ወገንተኛ ናችሁ ነው የሚሏቸው። ኦኬ አልቋል። ህልውናችን በተባበረ ክንዳችን ይላል የአማራ ፋኖ በጎንደር። እንግዲህ እዝ ነበር ያሉት ከላይ የአማራ ፋኖ በሸዋ እዝ ይላል። እዚህ ላይ ግን የአማራ ፋኖ በጎጃም የምስራቅ አማራ ፋኖ መጋቢት 9 2016 የደም ነጋዴዎች ደብዳቤ አልቋል። አሁን አስተያየታችሁን ስጡ። እናመሰግናለን ስለተከታተላችሁን አድማጮቻችን። ከይቅርታ ጋር እንግዲህ ለመግባባት እንዲያስል ይህ ሁላ መግለጫ ያስባለው ይሄንን ማለት ነው። የእናዳምጥና የተከበርከውና በህልውና ተጋድሎ ላይ ያለው የአማራ በህልውና ትግል ላይ ከሚገኘው የአማራ ህዝብ በመንፈስ ለአፍታም ቢሆን ያልተለየው የተከበርከው የኢትዮጵያ ህዝብ መነሻው አማራ መዳረሻው ኢትዮጵያ የሆነው የአማራ ህዝባዊ ግንባር የተመሰረተው ባለፉት ዓመታት ብዙዎቹ የሀገራችን ፖለቲካ መሪዎች በዘረኛ ኦህዴድ እና በተንበርካኪው ብአዴን ላይ አቢጻ ተስፋ መጣላቸው ስህተት ነው ብለው በቆራጥነት በታገሉ ታማኝ የህዝብ ልጆች መሆኑን ይታወቃል። ይህ እውነታ የኢትዮጵያን ጉዳይ ከሚከታተሉ ሁሉ የተሰወረ ባለመሆኑም ግንባሩ በተመሰረተ ማግስት መንግስታዊ የጅምላ ዘር ፍጅት የተፈጸመበት የሚገኘው የአማራ ህዝብም ሆነ ከጎኑ የቆሙ ኢትዮጵያውያንና ዓለም አቀፍ አጋሮቹ ላቅ ያለ ድጋፍ ችረውታል። በዚህ አውድ ውስጥ ሆኖ ግንባሩ ያሰባሰበው ገንዘብ በኢትዮጵያ ፖለቲካ ምህዳር አዲስ ክብረ ወሰን ያስመዘገበ ቢሆንም ግንባሩ ወደ ትግል ሜዳ ይዞ የገባው ትልቁ ሴት ገንዘቡ አልነበረም። ትልቁ አቅሙ በአማራም ሆነ በኢትዮጵያ ህዝብ ዘንድ ያለ ተቀባይነትና ታማኝነት እንዲሁም በዓለም አቀፉ ማህበረሰብ ዘንድ ለአማራው ትግል የሚመጥን የፋኖ አደረጃጀት ሆኖ መገኘቱ ነበር። ይህ የግንባሩ ቁመና ከተለያዩ አቅጣጫዎች ለተለያዩ ዓላማዎች የተሰለፉ የውስጥና የውጭ ጠላቶች ዋና ኢላማ እንዲሆን አድርጎታል። ከነዚህ መካከል ቀዳሚ ሆነው ብቅ ያሉት ሁለት ተዋናዮች ሲሆኑ እነሱም በአንድ በኩል በንጹሐን ደም የሰከረው መንግስታዊው ኃይል ሲሆን፣ በሌላ በኩል በሀገር ውስጥና በውጭ ሀገር ሆነው ገንዘብ ማምታታት እንደ ቋሚ ስራ በግንባሩ ምስረታ የገንዘብ ምንጫቸው አደጋ ላይ የወደቀ የመሰላቸው የደም ነጋዴዎች ነበሩ። እነዚህ ሁለት ኃይሎች ተቀናጅተውም ሆነ ተናበው ባለፉት ወራት ባካሄዱት ርብርቦች ግንባሩን የፖለቲካ ተቀባይነት ለማሳጣትና የገንዘብ አቅሙን ለመናድ አብዝተው የባዘኑ ቢሆንም
ግንባሩ በአራቱም የአማራ ጠቅላይ ግዛቶች በወሎ፣ በጎጃም፣ በሸዋ፣ በጎንደር አሻራውን በተግባር ለማሳረፍ የቻለ አማራዊ ቁመና ያለው የፋኖ አደረጃጀት ለመሆን በቅቷል። ይህን አማራዊ ቁመናውን በአራቱም ጠቅላይ ግዛቶች ብቻ ሳይሆን በመላ ኢትዮጵያና በውጭ ዓለምም በሰፊ መሰረት ላይ ለመጣል ከአጋር የፋኖ አደረጃጀቶች ጋር በመሆን የአማራ ፋኖ ህዝባዊ ሰራዊት ወደሚለው አዲስ አደረጃጀት ማሳደጉን እንደ አውሮፓውያኑ አቆጣጠር ኦገስት 29 2023 ዓ.ም በዋሽንግተን ዲሲ በተደረገ ስብሰባ ከመላ አሜሪካ የተውጣጡ 1000 ተሳታፊዎች በተገኙበት ይፋ ማድረጉ ይታወሳል። ከነዚህ አጋር የፋኖ አደረጃጀቶች መካከል አንዳንዶቹ ሀሳባቸውን በቀየሩት ላይ ምንም ቂምና ቅሬታ ሳንዲስ የአማራ ህዝባዊ ግንባርን ጨምሮ በሺዎች የሚቆጠሩ አባላትን ያቀፉ የፋኖ ብርጌዶችና ክፍለ ጦሮች በቃላችን ጸንተን እንገኛለን። በዚህም መሰረት የአማራ ፋኖ ህዝባዊ ሰራዊት የዓለም አቀፍ ድጋፍ ግብረ ኃይል የተመሰረተ ሲሆን ግብረ ኃይሉ ከዚህ በፊት በመላው ዓለም የተቋቋሙትን የአማራ ህዝባዊ ግንባር የድጋፍ ቻፕተሮች ከነ አመራራቸውና ሙሉ ቁመናቸው ጠቅልሎ የህዝባዊ ሰራዊቱን የፖለቲካ፣ የዲፕሎም እና የፋይናንስ ስራዎች በላቀ ብቃትና አቅም እንዲሰራ ተልዕኮ ተሰጥቶታል። በዚህም መሰረት አንደኛ ዶክተር አምሳሉ አስናቀ ሰብሳቢ፣ ሁለተኛ አቶ ሙልጌታ አያሌው ምክትል ሰብሳቢ፣ ሶስተኛ ልዑል ዶክተር አስፋወሰን አስራተ ካሳ የዲፕሎማሲ ኃላፊ ተደርገው የተሰየሙ ሲሆን ሁሉም ባለድርሻ አካላት ሙሉ ትብብራቸውን እንዲያደርጉላቸው አደራ እንላለን። በዚህ አጋጣሚ በሐሰት ለተፈጸመብን የስም ማጥፋት ዘመቻ ሁሉ መጠጭ ቢሆንም የተጎዳንም ቢሆን ለአማራና ለፋኖ አንድነት ቅድሚያ በመስጠት ሁሉም መቻላችንን ህዝብ እንዲያውቅልን እንሻለን። ትናንትም ዛሬም ነገም ሙሉ ትኩረታችን በፈጣሪ ፍቃድ በድል ለማጠናቀቅ ቆርጠን በተነሳ ነው የህልውና ትግል ላይ ብቻ ይሆናል። አመሰግናለሁ። መነሻችን አማራ፣ መዳረሻችን ኢትዮጵያ። ክብር ለአማራ ህልውና ሲታገሉ ለተሰዉ ፋኖ ሰማዕታት። የፈጣሪ ጥበቃ ኢትዮጵያ ላይ ለያት። እስክንድር ነጋ ከትግል ሜዳ። እንግዲህ መግለጫ ይሄ ነው። እሱ እስክንድር ነጋ ያለው የደም ነጋዴዎች ነው። በውጭና በውስጥ የተባበሩ የደም ነጋዴዎች የስም ማጥፋት ዘመቻ አድርገውብናል፣ ድርጅታችን የፖለቲካ ተቀባይነት እንዲያጣ ዘመቻ ከፍተውብናል ብሎ የደም ነጋዴ አለ። ስም አልጠቀሰም፣ እከሌ ከሌ አላለም። ግን አቤት ብለው የመጡ አካላቶች ደግሞ ስድብ ማስጠንቀቂያ ሰጥተዋል። የሚገርመው እነዚህ አካላቶች ማስጠንቀቂያቸው አንደኛ መግለጫው ሰብሰብ ሲል ህዝባዊ ግንባሩ ሰራዊት የለውም ብቻውን ነው ይላሉ። ተመልሰው ደግሞ ህዝባዊ ግንባሩ እየከፋፈለን ነው ይላሉ። ደግሞ ማስጠንቀቂያ ሰጠዋል። የአማራ ህዝባዊ ግንባር አሁን ህዝባዊ ሰራዊቱ እንደ አማራ ክልልም በመላ ኢትዮጵያም እንዲንቀሳቀስ አንፈቅድለትም ብለዋል። ከዛ ባለፈ ደግሞ ለእኛም ማስጠንቀቂያ ሰጥተዋል። ሶሻል ሚዲያ ላይ ላሉት አማራዎች ማስጠንቀቂያ ተሰጥቶናል። የግድ መቃወም አለብን ህዝባዊ ግንባሩን፣ ካልተቃወምን እኛንም ያጠፉናል እና ማስጠንቀቂያው የመጨረሻው ማስጠንቀቂያ ቀላል ላምብላችሁ። ከማስጠንቀቂያው ልድገመውና ማለት ነው። ማስጠንቀቂያው ለሁሉም ነው። ትግላችሁ አድርጋችሁ የሚዲያ ተቋማት አሰራርና መርህ አክብራችሁ የምትሰሩ ሀቀኛ የሚዲያ አካላት የአማራ ህዝብን የህልውና ትግል በጊዜ እንዲቋጭ ተቆርቋሪና ታጋይ እንዲቋጭ ከተሳካላቸው ትግሉን ምንድን ነው እንደዚህ ያሉት? ትግላችሁ አድርጋችሁ የሚዲያ ተቋማትን አሰራር መርህ አክብራችሁ የምትሰሩ ሀቀኛ የሚዲያ አካላት የአማራ ህዝብን የህልውና ትግል በጊዜ እንዲቋጭ ከተሳካላቸው ትግሉን ለመጥለፍና የስልጣን መቆናጠጫ ለማድረግ ካልተሳካላቸው ተቆርቋሪና ታጋይ በመምሰል ትግሉን ለመክፈል በፋኖ ስም ገንዘብ ለመሰብሰብ የሚንቀሳቀሱ የህይወት ዋጋ የሚከፈልበትን ትግል እንደ ዋዛ በገንዘብ ታጋይ ለመግዛት
የሚሞክሩ አስመሳይ የህዝባችን ጠላቶች በሙያችሁ በመመርመር ለህዝባችን እንድታሳውቁ እንጠይቃለን። በገሃድ ከታወቀው ፋሽስቱ ስርዓት በማይተናነስ ደረጃ ትግላችን ለንግድ ያቀረበ ወንድም መሳይ ጠላቶችን ለህዝባችን ካላጋለጣችሁ እናንተም ከጠላት ዳረጎ የሚሰፈርላችሁ የጠላት ተባባሪ ጠላቶች በመሆናችሁ በገንዛ ግብራችሁ ስለምትገለጡ ህዝባችን ራሱን ከእናንተ እንዲጠብቅ በምናገኘው አጋጣሚ ሁሉ በማስተማርና በማንቃት ከጠላት እኩል ኢላማ እንደምትደረጉ ለመግለጽ እንወዳለን። ጋይስ የአማራ ህዝባዊ ግንባርና እስክንድር ነጋን መደገፍ ጠላትነት ነው። ለነዚህ አካላቶች ህዝባዊ ግንባሩን የሚደግፉ እስክንድር የሚደግፉት ማስጠንቀቂያ እየተሰጠ ነው።